ይህ ነው ኡስታዜ ምክሩ የማይሰለች ከልብ የሚደርስ ወላጆችን ማክበር ለሰው መተናነስ ስለሱ ምን ልስማ ሁሉን ነገር ሳውቀው ቀና አስተማሪ ነው ይህንን ነው ማውቀው አስተምረህናል። አሰላሙ አለይኩም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ሀገራችንም አላህ ሰላም አላህ አድርግልን። እንዲሁም ክርስቲያን ወገኖች ሰላም ብያለሁ በያላችሁበት እና ላይክ ሼር እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። አሁንም ላይክ ሼር ስብራት እያደረጋችሁ አበረታቱኝ። እንግዲህ ትናንትና እሁድ ሞብ ቤት እንትን ነበር ፎቶግራፍ ነበረ። ላልሰማችሁትም በጣም ደስ የሚል አዳምጡት እና በያለንበት ሁላችንም አላህ ይጠብቀን። ቁርአን የሚያቀሩትን አላህ ያቆይልን። ሐዲስንም አላህ የሚያስተምሩንን አላህ ያቆይልን። ስደት ብዙ ነገር አስተምሮናል። ስደት ክፉንም ደጉንም አስተምሮናል። ስደት ለግማሽ ይመቻል፣ ለግማሽ ያስለቅሳል። ስንትማ ልጅ ወጡ የቀሩ እና ላይክ ሼር እያደረጋችሁ አበረታቱኝ። አሁንም ለምታበረታቱኝ ከልብ አመሰግናለሁ። እና ውድ ቤተሰብ በጣም ዱአ አድርጉልኝ። ዱአችሁን በጣም እንፈልጋለሁ። በነገራችን ላይ ወደ ሚዲያ መጣሁበት ማለት ነው። የራሴ መንገድ ያለኝና እናትና ልጅ የምንሰራ ሰዎች እናት ቤትና ልጅ ቤት የምንሰራ ሰዎች አንዳንድ ልጆች ስሙን ኢትዮጵያ ነን እንጂ አረቦቹን እንደ እናት እንደ አባት በሰራተኛ ላይ ብዙ ነገር እንዲደርስ የሚያደርጉ ልጆች አሉ። እና እኔ ዘንድሮ ስለደረሰብኝ ነው ወደዚህ ወደ ሚዲያ መጣበት ምክንያት ራሴን አድናለሁ የሚለውን ስላሰብኩ ማለት ነው። እና ላይክ